ወደ ወንበዴዎቹ እየገባን ነው። እዚህ ሁሉም ተቆልፎባቸዋል። ሁለት የወንበዴ ቡድኖች ናቸው ሀገሪቱን ሙሉ ያሸበሩት። አሁን ሁለቱም አንድ ቦታ ላይ ናቸው። ይሄ ሁሉ የሆነው በኤል ሳልቫዶር ፕሬዝዳንት ነው። ሙሉ ሀገሪቱን ነው የቀየራት። ለአስርት ዓመታት የወንጀል ዋና ከተማ ከመሆኗ ጀምሮ ዛሬ በዓለም ላይ ካሉ እጅግ አስተማማኝ ሀገሮች አንዷ ናት። የዚህ ሁሉ ምክንያት በዚህ ፕሬዝዳንት ነው። ናኢብ ቡቡካሎ ይባላል። የአረብ ዝርያ አለው። ቅድመ አያቶቹ በ19ኛው ክፍለ ዘመን ላይ ወደ ኤል ሳልቫዶር ተሰደዱ። የፍልስጤምም ዝርያ አለው። አባቱም የኤል ሳልቫዶር ኢማም ተብለው ይታወቁ ነበር። ስልጣን ከያዙ በኋላ ሀገሪቱን መቀየር ችለው ነበር። aprobar dinero que no es de ellos, sino que es del pueblo salvadoreño para garantizar la seguridad del pueblo salvadoreño. ይህ በኤል ሳልቫዶር የሚገኘው ሴኮት የተባለ እስር ቤት በኤል ሳልቫዶር ዓለም ላይ በጣም አስተማማኝ እስር ቤቶች አንዱ ነው። በመጋቢት 2022 የአስቸኳይ ጊዜ አዋጅ ታወጀ። በዚህም 64000 ወንጀለኞች በቁጥጥር ስር መዋል ችለዋል። ከዚያም ለወንጀለኞቹ አዲስ እስር ቤት ተገንብቶ በ2023 ተመረቀ። ስሙንም ሴኮት ብለውታል። እስር ቤቱም ይኸውና አሁን በሴኮት መግቢያ በር ላይ ነው ያለነው። ደህንነቷን ተመልከቱ። ለመላው ዓለም እንዲያሰራጩ ለሚዲያ ተቋማት ክፍት ነው። ሕግን ለመጣስ ለሚሞክር ለማንኛውም ሰው እንደ መከላከያ ሆኖ ያገለግላል። ወደ ውስጥ እንግባ። ሴኮት 8 ግዙፍ የእስር ቤት ብሎኮች አሉት። እያንዳንዳቸው በሺህ የሚቆጠሩ እስረኞች መያዝ ይችላል። ሴኮት የተገነባው አስቸኳይ ጊዜ አዋጅ ከታወጀ በኋላ ነው። የጅምላ እስር እየተካሄደ በሚገኝበት ወቅት ወንጀለኞችን ለማስተዳደር በጣም ሰፊ ቦታ ያስፈልግ ነበር። 8 የእግር ኳስ ሜዳን ያክላል። እናም 40,000 እስረኞችን የመያዝ አቅም አለው። በውስጡም ዓለም ላይ ካሉ እጅግ አደገኛ የሆኑ እስረኞች መካከል 8 የእግር ኳስ ሜዳን ያክላል። እናም 40,000 እስረኞችን የመያዝ አቅም አለው። በውስጡም ዓለም ላይ ካሉ እጅግ አደገኛ የሆኑ እስረኞች መካከል የላቲን አሜሪካ 2 ቡድኖች አሉ። ኤል ሳልቫዶር ከወንጀለኞች ጋር ጦርነትን አውጃለች። እነዚህን ሙሉ የጦር መሳሪያዎችን ተመልከቱ። ይሄ ካቴና ነው። በዚህ ካቴና እጅና እግራቸውን አንድ ላይ ያስራሉ። በዚህ ካቴና ሲታሰሩ ምቾት ሳይሰማቸው ሲራመዱ ታያላችሁ። እነዚህ በአደጋ ጊዜ የሚለብሷቸው ልብሶች ናቸው። ይሄ ሁሉ ዜጎችን ለመጠበቅ ነው። ለአንድ ዓላማ ያገለግላል። ይህ የአስቸኳይ ጊዜ አዋጅ ውጤት ነው። የህዝብ ደህንነት ቅድሚያ የሚሰጠው ጉዳይ ነው። አሁን ወደ እስረኞቹ እየገባን ነው። ይሄ የቪዲዮ በጣም አስፈላጊው ፓርት ነው። በዚህ በር አንዴ ከገቡ በኋላ መቼም አይወጡም መልሰው። እናም አሁን ወደ ውስጥ እየገባን ነው። ወደ ወንበዴዎቹም እየገባን ነው። እዚህ ቦታ ላይ ቤተሰቦቻቸው እንኳን ይጠይቋቸው። ሁለቱም የወንበዴው አባላቶች አንድ ላይ ታስረዋል። እነዚህ እያንዳንዳቸው ከ200 በላይ ሰዎችን በመግደል አስገድዶ በመድፈርና በሌሎች በርካታ ወንጀሎች ታስረዋል። እነሱን ስታዩ አስፈሪ የሆነ ገጽታን ይሰጧቸዋል። እዚህ እጅግ በጣም ብዙ ጠባቂዎች አሉ። ሀገሪቱ ጦርነት ላይ ያለች ነው የሚመስለው። አሁን ሁሉም እያንዳንዱ እስረኞች ነጭ ዩኒፎርም ለብሰዋል። መብራቶቹም ፈጽሞ አይጠፉም። ለ24 ሰዓት ይቆያሉ። ስለዚህ እስረኞቹ ሰዓቱን አያውቁትም። እናም በጠባቂዎች ክትትል ነው። ምንም አይነት መጥፎ ባህሪ የማሳየት እድል የላቸውም። የተወሰኑት አሁን የአካል ብቃት እንቅስቃሴ እንዲያደርጉ ተፈቅዶላቸዋል። እስረኞቹ ከክፍላቸው እንዲወጡ አይፈቀድላቸውም። በቀን ውስጥ ለ30 ደቂቃዎች ብቻ ነው በሰውነታቸው የአካል ብቃት እንቅስቃሴ እንዲያደርጉ የሚፈቀድላቸው። ብቸኛ እንቅስቃሴያቸው ይሄ ብቻ ነው። ሌላ ምንም ነገር እንዲያደርጉ አይፈቀድላቸውም።
ንቅሳታቸው የየትኛው ቡድን አባል እንደሆኑ ያሳያል። የወንበዴዎቹ ንቅሳት ያለው ማንኛውም ሰው ቢሆን ይታሰራል። ዶክተሮቹም በየቀኑ እነሱን ለማየት ይመጣሉ። አሁን በዓለም ላይ ካሉ ሁለት በጣም አደገኛ ቡድኖች መካከል ልናይ እየሄድን ነው። እነሱ በቀኝና በግራ መካከል ናቸው። አሁን 3 ወንበዴዎችን ያሳየናል። እናም ስለ ወንጀላቸው ይነግረናል። እነዚህ ለማህበረሰቡ በጣም አደገኛ ነበሩ። ንቅሳታቸው የትኛው አባል እንደሆኑ ይነግረናል። ይህ ሰው 5 ሰዎችን ገድሏል። ወደ ግዛቱ ስለገቡ ብቻ ነበር የገደላቸው። طلع الوشم بفرشيك هو من أي عصابة هذا قتلهم فقط لأنهم دخلوا على حد ወደኋላ ዙር። ሁሉም ንቅሳት አላቸው። እሱ የኤምኤስ አባል ነበር። 4 ሰዎችን አግቷል። ከጎኑ ያለው 5 ሰዎችን ገድሏል። እነዚህ የትናንሽ ወንጀሎች ምሳሌዎች ናቸው። 3ኛው እስረኛ የወንበዴዎቹ አባል ነው። ንቅሳታቸው እነሱን ለመለየትና ለመያዝ በጣም ቀላል። ተመልከቱ 18 ይላል። ይህ ማለት የባሪዮቲን አባል ነው ማለት ነው። እያንዳንዱ ንቅሳት ትርጉም አለው። እነዚህ 2 ቡድኖች ጦርነት ላይ ነበሩ። አሁን ግን አብረው ታስረዋል። ይህ መጸዳጃ ቤታቸው ነው። አያችሁ ጥግ ላይ ጠባቂዎቹ ፊታቸውን የሚሸፍኑ ከእስረኞቹ አንዱ ቤተሰባቸውን አግተው ሊበቀል ይችላል በሚል ነው። አሁን ወደ ብቸኛ እስር ቤት ክፍል እየሄድን ነው። እዚህ ማንኛውንም ጥፋት የፈጸመ እስረኛ ወደዚህ ይመጣል። ይሄ ነው የሚያቆማቸው። ብርሃን የለውም። እዚህ ብቻቸውን የሚታሰሩበት ክፍል ነው። ማንኛውም እስረኛ ጥፋት ቢፈጽም እዚህ ለ15 ቀን እንዲቆይ ይደረጋል። ምግብ እንኳን ለመብላት አይወጡ። ምግብ ወደ ውስጥ ይመጣላቸዋል። ባቄላና ሩዝ ብቻ ነው የሚመገቡት። ዶሮም ሆነ ስጋ የለም። ከዛም ከቡድኑ አባላት መካከል አንዱን ቃለ መጠይቅ አደረጉ። እሱ የኤምኤስ አባል ነው። 30 ሰዎችን ገሏል። ባደረገው ነገር ሁሌ እንደሚያለቅስና ሁሌ እንደሚጸጸት ይናገራል። ግን ጊዜው አልፏል። ጸጸት እንደሚሰማው ይናገራል። ነገር ግን ፍትህን መጋፈጥ አለበት። በስንት ዓመትህ ነው ወደዚህ ወንጀል የመጣው? ገና በ11 ዓመቴ ልጅ እያለሁ ገና የ11 ዓመት ልጅ እያለ ነበር ቡድኑን የተቀላቀለ። እናም አሁን ሴኮት ውስጥ ይገኛል። ፕሬዝዳንቱ ያደረጉት ነገር በጣም ድንቅ ነገር ነው። በ2019 ነበር ለመጀመሪያ ጊዜ ሲመረጥ። እሱን ለማጽደቅ 50% አካባቢ ነበር። ነገር ግን በ2024 በተካሄደ ምርጫ 85% በማግኘት ከፍተኛ ድምጽ አግኝቶ ነበር ያሸነፈው። ለምን ካላችሁ ለመጀመሪያ ጊዜ ህዝቡ ደህንነት ተሰምቶት ነበር። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉት። እናም ሐሳቦቻችሁን በኮሜንት ስር አጋሩ።